who supported Mugabe in his fight against Rhodesia. Mengistu. Internally, Mengistu was a butcher. But on the issue of Africa, Mengistu was as solid as Haile Selassie was. የፖለቲካ ባህላችን ሆነና በማስተዳደር ላይ ያለ መንግስት ያለፈውን ስርዓት ሲወቅስ መስማት የተለመደ ነው። ስልጣን ላይ ያሉ መንግስታት የራሳቸውን ጥንካሬ ከመናገር ይልቅ ያለፈውን መውቀስ ይቀናቸዋል። ይሄ ሁሉ ሲሆን ግን የኢትዮጵያ መሪዎች አንድ የማይደራደሩበት ነገር አለ። ይሄውም የኢትዮጵያን ሉዓላዊነት ማስከበር፣ የአፍሪካ አንድነት ድርጅትን በተመለከተና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ማንም መሪ ማንንም አይወቅስም። በሌላው ጉዳይ ባልተለመደ መልኩ በአፍሪካ ህብረት ጉዳይ ላይ በማስተዳደር ላይ ያሉ መንግስታት ሁሉ ያለፈውን ሲያመሰግኑና ሲያደንቁ ነው የሚሰማው። አቶ መለስ ዜናዊ ቀዳማዊ አፄ ኃይለ ሥላሴንና ኮሎኔል መንግስቱ ኃይለ ማርያምን በአፍሪካ ጉዳይ አመስግነዋል። ዶክተር አብይ አህመድም የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ቀዳማዊ አፄ ኃይለ ሥላሴንና አቶ መለስ ዜናዊን አመስግነዋል። አፄ ኃይለ ሥላሴን እንዳመሰግናቸው እንዲፈቀድልኝ እጠይቃለሁ። አፄ ኃይለ ሥላሴ በዚያን ጊዜ ማድረግ የሚያስቸግርም ቢሆን መልካም ሐሳብ፣ መልካም ዘር ለልጆቻቸው ማቆየትና ቀጣዩ ትውልድ ሊሰራው እንደሚችል አስበው በዚህ ቦታ ላይ ይህንን ፕሮጀክት ዲዛይን አሰርተው ቀጣዩ ትውልድ ይገነባዋል የሚል እጅግ ትልቅ ራዕይ በመሰነቃቸውና ያም ህልም በልጆቻቸው እውን ስለሆነ ክብርና ምስጋና ይገባቸዋል። የእሳቸው ልጅ የሆኑት እና ቀጣዩን ትውልድ የሚወክሉት አቶ መለስ ዜናዊ በስልጣን ዘመናቸው መጨረሻ አካባቢ ይህ ፕሮጀክት ዓለም አቀፍ ሁኔታውና የኢትዮጵያ ሁኔታ ምቹ ጊዜ እንደሆነ አምነው ፕሮጀክቱ እንዲጀመር በማድረጋቸውና በእሳቸው ቆይታ የፕሮጀክቱ እድገት እምብዛም ያላደገ ቢሆንም በማስጀመራቸውና ከእሳቸው የሚቀጥሉ አመራሮች እንደሚጨርሱት ተማምነው ለጀመሩት ስራ ክብርና ምስጋና ይገባቸዋል። ከእሳቸው በኋላ አቶ ኃይለ ማርያም ደሳለኝ ፕሮጀክቱ በጅምር በቁፋሮ ጊዜ ላይ ከነበረበት ተረክበው እስከደረሰበት ደረጃ ድረስ ለማድረስ በእሳቸው ጊዜ የነበረው ምቹ ያልሆነው ፖለቲካል አውድ ሳያግዳቸው ላደረጉት ተጋድሎ ከሁሉ በላይ ደግሞ እድለኛ ሆነው ዛሬ ከኛ ጋር ሆነው ይህንን ድል ለማየት ስለበቁ እጅግ የከበረ ምስጋናና አድናቆት እንዲሁም እንኳን ደስ ያለዎት ልላቸው እወዳለሁ። ሶስቱ የሀገራችን መሪዎች የሚከተሉት እሳቤ፣ አይዲዮሎጂ፣ የአመራር ስርዓት የተወለዱበት ከባቢ የተለየ ቢሆንም ኢትዮጵያውያንን አንድ የሚያደርግና የኢትዮጵያውያንን ልክ የሚያሳየውን ይህንን ግድብ ሳያቋርጡ ከሐሳብ እስከ ንድፍ፣ ከንድፍ እስከ ጅማሮ፣ ከጅማሮ እስከ ተግባር ስላስኬዱ ይህ የኢትዮጵያ የወደፊት ጉዞም ምልከታ እንዲሆን ስለሚያግዝ ወደ ኋላ መለስ ብሎ ማመስገን ማስታወስ ተገቢ ይሆናል። መሪዎቻችን እንደሚሞገሱት ሁሉ ወቃሾች ቢኖሯቸውም በእነዚህ ጉዳዮች ግን እነዚህን የኢትዮጵያ መሪዎች ማንም ያመሰግናቸዋል። በተለይም በአፍሪካ ጉዳይ ላይ የሚመሰገኑት በኢትዮጵያ ብቻ ሳይሆን በአፍሪካ መሪዎችም ጭምር ነው። ምክንያቱም የአፍሪካ አንድነት ድርጅት የተመሰረተው ኢትዮጵያ ነው። የተመሰረተውም በኢትዮጵያ ቅኝ ያለመገዛትና የነጻነት ተምሳሌት ነው። የአፍሪካ አንድነት ድርጅት የተመሰረተው ከ60 ዓመታት በፊት በግንቦት 17 ቀን 1955 ዓ.ም ነው። ኢትዮጵያ በቅኝ ያልተገዛች ነፃ አገር በመሆኗ
የተባበረች አፍሪካን ለመመስረት እንቅስቃሴ ማድረግ የጀመረችው ከ1950ዎቹ መጀመሪያ አንስቶ ነበር። በወቅቱ የነበሩትን 30 አካባቢ የሚሆኑ ነፃ የአፍሪካ ሀገራትን በማነሳሳትና የመሪነት ሚናን በመጫወት ግንቦት 17 ቀን 1955 ዓ.ም በአዲስ አበባ የአፍሪካ አንድነት ድርጅት ተመሰረተ። ይህ ድርጅት ሲመሰረት ከ20 በላይ በአውሮፓውያን ቅኝ ግዛት ስር የነበሩ የአፍሪካ ሀገራትን የጥቂት ነጮች የበላይነት ስርዓት ያለባቸውን ሀገራትም ከዚህ የዘር መድሎ ስርዓት ማላቀቅ ዋነኛው ዓላማ ነበር። የአፍሪካ አንድነት ድርጅት ይህንን ዓላማውን አሳክቷል። በመጨረሻ የአፍሪካ አንድነት ድርጅትን የተቀላቀለችው ሀገር ደግሞ ደቡብ አፍሪካ ነበረች። ደቡብ አፍሪካ የጥቂት ነጮች የዘረኝነት ስርዓትን አስወግዳ በ1986 ዓ.ም የአፍሪካ አንድነት ድርጅትን ተቀላቀለች። የአፍሪካ ሀገራትን ነፃነት ማረጋገጥ ቀዳሚ ዓላማው አድርጎ የተመሰረተውና ዓላማውን ያሳካው የአፍሪካ አንድነት ድርጅት እንዲመሰረትና ተልእኮውን እንዲወጣ በማድረግ ረገድ የወቅቱ የኢትዮጵያ መሪ የነበሩት ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ትልቅ ድርሻ ነበራቸው። ቀዳማዊ አፄ ኃይለ ሥላሴ ለአፍሪካ አንድነት ድርጅት ምስረታ የመሪነት ሚና እንዲጫወቱ ያደረጋቸው ደግሞ የነጻይቱ ሀገር ኢትዮጵያ መሪ መሆናቸው ነው። የአፍሪካ አንድነት ድርጅት በዚህ ስሙ የቆየው ለግማሽ ክፍለ ዘመን ያህል ነው። ድርጅቱ በ1994 ዓ.ም ወደ ህብረትነት በመለወጥ የአፍሪካ ህብረት ተብሏል። የአፍሪካ ህብረት የተባለው በ1993 ዓ.ም በዋና መቀመጫው አዲስ አበባ ቢሆንም ይፋ የተደረገው ግን 1994 ዓ.ም በደቡብ አፍሪካ ነው። የአፍሪካ አንድነት ድርጅትን ለመመስረት ኢትዮጵያ በመሪዋ ቀዳማዊ አፄ ኃይለ ሥላሴና በወቅቱ የውጭ ጉዳይ ሚኒስትር ከተማ ይፍሩ ከፍተኛ ጥረት እንዳደረገችው ሁሉ የአፍሪካ ህብረት መቀመጫ አዲስ አበባ እንድትሆንም በወቅቱ መሪዋ አቶ መለስ ዜናዊ ከፍተኛ ጥረት አድርጋለች። በ1994 ዓ.ም በአፍሪካ ህብረት የመሪዎች ጉባኤ ላይ የሴኔጋል መንግስት ተወካይ የህብረቱ ማቋቋሚያ ሰነድ ላይ የአፍሪካ ህብረት መቀመጫ አዲስ አበባ ይሁን የሚለውን አንቀጽ 24ን ተቃወሙ። ወደ ሌላ ሀገር መሄድ እንዳለበትም ምክረ ሐሳብ አቀረቡ። የወቅቱ የኢትዮጵያ መሪ አቶ መለስ ዜናዊ የሴኔጋላዊውን ሐሳብ በመቃወም የሚከተለውን ንግግር አደረጉ። የሴኔጋሉ ተወካይ አንቀጽ 24ን በተመለከተ አሁን መወሰን በጣም እንደሚያስቸግር፣ በተቀሩት አንቀጾች ላይ ግን ምንም ችግር እንደሌለባቸው ተናግረዋል። ተወካዩ የአፍሪካ ህብረት ጽሕፈት ቤት መቀመጫ የት መሆን እንዳለበት ለመወሰን እንደሚቸገሩ ገልጸዋል። በእኔ እምነት በጣም ቀላሉ አንቀጽ ይሄኛው ይመስለኛል። ይህን ጉዳይ አሁን ለመወሰን እንደኔ ከሁሉም በጣም የቀለለ ጉዳይ ይመስለኛል። ልክ ጁሊየስ ኔሬሬና ክዋሜ ንክሩማ አዲስ አበባ የአፍሪካ አንድነት ድርጅት መቀመጫ እንድትሆን እንደወሰኑት ማለት ነው። የያኔዋ ኢትዮጵያ በዘውድ ሥርዓት በአፄ ኃይለ ሥላሴ ነበር የምትተዳደረው። ኢትዮጵያን የትኛውም አይነት መንግሥት ያስተዳድራት ሁሌም ለአፍሪካ ነፃነት በጽናት መቆሟን ማንም ሰው ሊክደው የማይችለው ሐቅ ነው። የደቡብ አፍሪካውን የነፃነት ታጋይና አርበኛ የሆነውን ማንዴላን ማን አሰለጠናቸው? አፄ ኃይለ ሥላሴ አብዮተኛውን ማንዴላን ኢትዮጵያ ውስጥ አሰልጥነዋቸዋል። የዚምባብዌው ሙጋቤ ያደረገውን ጸረ ሮዴሺያ ትግል ማን ነበር የደገፈው? መንግስቱ ኃይለ ማርያም ነው። መንግስቱ በአገር ውስጥ አምባገነንና ጨፍጫፊ ነበር። በአፍሪካ ጉዳይ ግን መንግስቱም እንደ አፄ ኃይለ ሥላሴ ጠንካራ አቋም ነበረው። ኢትዮጵያ በአፍሪካ ጉዳይ ላይ ያላት አቋም መንግስታት በተቀያየሩ ቁጥር የማይቀያየርና የጸና አቋም ነው። ይህንን በማለት የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ያደረጉት ታሪካዊ ንግግር አይዘነጋም። So he has no problems with the other articles, but he has problems on the issue of deciding where the headquarters should be. I would have thought that this would be the simplest issue. Whether it is Addis Ababa or Honolulu, that's a different story. But deciding where the headquarters should be, I would assume would be the simplest issue to decide. But there is one fact that nobody can deny. Irrespective of what government rules Ethiopia, Ethiopia has always been committed to African independence and liberation. Who trained Mandela? Emperor Haile Selassie, the reactionary, trained Mandela, the revolutionary.
Mandela was trained in it. Who supported Mugabe in his fight against Rhodesia? Mengistu. Internally, Mengistu was a butcher. But on the issue of Africa, Mengistu was as solid as Haile Selassie was. Ethiopia's commitment to Africa has not varied with governments. የአፍሪካ ህብረት የኢትዮጵያ መሪዎች የሚሞገሱበት ነው ያልነውም ለዚህ ነው። ስርዓትና መሪዎች ቢቀያየሩም የአፍሪካ ህብረት ግን የኢትዮጵያን የነጻነት ተምሳሌትነት ሲመሰክር ይኖራል። በአፍሪካ አንድነት ድርጅት ምስረታ ሌላው ከፍተኛ ሚና የተጫወቱት ሰው ደግሞ የንጉሱ ዘመን የውጭ ጉዳይ ሚኒስትር የነበሩት ከተማ ይፍሩ ናቸው። እኚህ ሰው የንጉሱ ዘመን የውጭ ጉዳይ ግንኙነት አድራጊ ፈጣሪ ነበሩ። የንጉሱም ዋና ልዩ አማካሪ ነበሩ። የአፍሪካ አንድነት ድርጅት ሊመሰረት በነበረባቸው ጊዜያት ካዛብላንካና ሞኖሮቪያ የሚባሉ እንቅስቃሴዎች ነበሩ። በእነዚህ እንቅስቃሴዎች ጊዜ የአፍሪካ ሀገራት ተዋህደው አንድ መሆን አለባቸው የሚለው የካዛብላንካ እንቅስቃሴና መጀመሪያ መተባበር ይቀድማል የሚለው የሞኖሮቪያ ቡድን እሳቤዎች ነበሩ። በከተማ ይፍሩ የሚመራው የኢትዮጵያ ውጭ ጉዳይ ግንኙነት እነዚህን ሐሳቦች የማስታረቅ ሥራ ነበር የሚሰራው። ብልህና በሳል የነበሩት ከተማ ይፍሩ ነገሩን በዲፕሎማሲያዊ ዘዴ ሲያግባቡ ቆይተው የካዛብላንካንም ሆነ የሞኖሮቪያ ሰዎችን ከንጉሱ ጋር በማወያየት የአፍሪካ አንድነት ድርጅት እንዲመሰረት አስደርገዋል። በአጠቃላይ ኢትዮጵያ በቆራጥና ጀግና አርበኞቿ ነፃነቷን አስጠበቀች። በብልህ ዲፕሎማቶቿና መሪዎቿ የአፍሪካ አንድነት ድርጅትን መሰረተች። መቀመጫውንም አዲስ አበባ አደረገች።